ገርምም የእህትና የወንድም አስተሳሰብ የተለያየ ሆኖ በጣም ነው የገረመኝ። የሁለቱም ማለት ነው። እህት የምትጨነቀው ለወንድም ደስታ ነው። ወንድሜን ደስታውን እንጂ አዝኖ ተከፍቶ ማየት አልፈልግም ነው። እዚህ ጋር ደግሞ ወንድም ደግሞ ኤፍሬም ደግሞ የሚጨነቀው ስለዛ ጨቅላ ሕፃን ወደዚህ ምድር ስለመጣው ምንም ስለማያውቀው ነገ ለሱ ምን አይነት ታሪክ ነው የሚያስቀምጥለት በማለት የእሱና የእሱ አስተሳሰብ ዛሬ አንድ ላይ ቀርበው ያው ኤፊ ላይ ስትውረገረጋ ይቻ ስታስጠነቅቀውም ነበረ። የአንድ እናት ልጆች ነን፣ ደም ነን፣ ስጋዎች ነን እያለችም አንዳንድ ነገሮችን ስትናገር ስሰማት ገረመኝ ከምር ቤተሰቦች። ማለት የሁለቱ አስተያየት እሷም የምታይበት መንገድ ወንድምም ደግሞ ያየበት መንገድ የሚያስብበት መንገድ አለ አይደለ? ለካ አንድ ቦታ መፈጠር ብቻ ትርጉም የለውም። የእውነት አስተሳሰባችሁ በጣም ነው። በተለይ የፊ በጣም ነው የገረመኝና ሰላም ጤና ይስጥልኝ ውድና የተከበራችሁ የምወዳችሁ የሀገሬ ልጆች ቅመሞችዬ፣ ውዶችዬ፣ የሩታዬ እህቶች፣ ወዳጆች፣ አድናቂዎች እንዲሁም ደግሞ የኔ ምርጥ ምርጥ ቤተሰቦቼ እህቶቼ እንዴት ውላችሁ አመሻችሁልኝ? ሁሉ ሰላም ሁሉ መልካም ነው አይደለ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋርም ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልኝ የኔ ውዶች ማለት ነው። ዛሬ እንግዲህ ያው ኤፊ ያው መቻሉን ይስጠው። እንግዲህ በነገራችን ላይ ያው እሷ ጋር ብቻ ሳይሆን አቤል ቤትም ያው ፖስት ተደርጎ አይቼዋለሁ። አቤልም አንቆት ምናምን ነገር ኤፊን አይቼዋለሁ። ኤፊዬ እንግዲህ መቻለው እንግዲህ ያው ልብን ሰፋ ማድረግ አለብህ አንተ ለቆምከው ነገር ቆመ እስከ መጨረሻው ነው መታገል ያለብህ። በነገራችን ላይ እዚህ ጋር ኤፍሬም ሩታን አይደለም እየደገፈ ያለው። በነገራችን ላይ መደገፍ አይደለም። አሁን እኔ እንደተረዳሁት ከሆነ ኤፍሬምን የልጁ ነገር እዛ ጋር ሳስበዋል። የተወለደው ልጅ ይሄ ሕፃን ልጅ ምንም የማያውቅ ልጅ ነገ የአባቱን ታሪክ እንዴት ነው የሚያየው? ይሄ ነገር እኮ ሚዲያ ይዞት ቁጭ የሚል ታሪክ ነው። አባቴ ምን አይነት አባት ነው? አባቴ እንደዚህ አይነት አባት ነው እንዳይለው እኔ ኤፍሬምን አሁን የተረዳሁት ቤተሰቦቼ የሕፃኑ ነገር ማሳስቦታል። ይሄ ገና 1 ዓመት ያልሞላው ልጅ እያለ ነው እና እንደ አባት እንዴት የአባትነትን ዋጋ ብቻውን ሆኖ ከፍሎ ብዙ ነገሮችን ችሎ ልጁን እንዴት ማሳደግ ያቅተዋል እያለ ከእህቱ ጋር ያው ሲከራከር ነበር። እሷ ደግሞ በፍጹም አሁን ባለበት ሁኔታ ያው ሁሌ እንደምትለው ነው ቡዜ ሁሌም እንደምትለው አሁን ላይ ምንም ሆነ ምንም በአሁን ሰዓት የወንድሟን ሀሳብ እንደምትደግፍና ከወንድሟ ደስታ በላይ ምንም ነገር መቅደም እንደሌለበት ነው የነገረችውም ያስጠነቀቀችውም። ወንድምን ሄዳ አትረብሽ። ትናንትና ሁላችሁም አይታችኋል። ኤፊ ሄርሜላን ቀለበቱን አውልቄ እንደውም ትዳር ብትይዙ ሁሉ እኔ ነኝ የምበጠብጣችሁ ሁሉ እያላት ነበር። ኤፍሬም ማለት ነው። ሰላም ያለው ትዳር አትኖሪም እኔ ነኝ የምበጠብጥሽ እያላት ነበረ። እንደውም አብርሽ ሲያናድዳት አብርሽ እንደውም የሚገባው ለሩታ ነው የሩታም ነው እያላት ነበርና ያንን ቪዲዮ አይታ ነው እንግዲህ ዛሬ ቡዜ መጣችውና በውስጥም አውርቼዋለሁ አለች። ያው ሁሉ ነገራችን ሚዲያ ላይ ስለሆነ ምናምን አለች። ይሄንንም በውስጥ መጨረስ ትጪ ነበር እኮ እንደዛ ከሆነ ማለት ነው ወይዘሪት ቡዜ ማለት ነውና እንግዲህ ያው ኤፊን ያው እንደ ማስጠንቀቅም እንደ ምክርም እንደ መቆጣትም ከወንድሟ ደስታ በላይ አሁን ላይ ምንም ነገር እንደማታስቀድምና አሁን ላይ ግን እሱ እየሰራ ያለው ነገር ትክክል እንደሆነ ነው እሷ እየተናገረችውና ኤፍሬምን ከህይወታቸው ውስጥ ውጣ፣ ህይወታቸውን አትበጥብጥ፣ የወንድሜን ህይወት አትበጥብጥ፣ ልጅቷ ምን አድርግ ነው ትናንትና መትላት በማለት ነበረ። ያው ኤፊም እኔ መሰለኝን ነው የምናገረው። እንዴት አንቺ ብዙ ነገር ከኛ እውነቱን እኮ ነው። በነገራችን ላይ ቡዜ እኮ ብዙ ነገር እንዳሳለፈ ሰው አይደለም አሁን እየሆነች ያለችው። አንደኛ በትዳር ውስጥ ባለፈ ስትናገር ለሩታ ሰምቻታለሁና በትዳር ውስጥ ብዙ ላይፍ ያለፈ ሰው ብዙ መከራዎችን ያለፈ ሰው ትዳር ያለው ሰው ትዳር እንዳለው ሰው እንደወለደ ሰው አይደለም አሁን ቡዜ የምትሆነው። ይሁን አብርሽ ስጋዋ ነው ወንድሟ ነው እንዴት ትላላችሁ? አዎ እኔ እኮ አትደግፈው አይደለም አብርሽ ሲወድቅ ቆማትየው አይደለም ግን ወንድሟ እየሄደበት ያለው መንገድ ልክ እንዳልሆነ አውቃ የሆነ ስህተት ስታገኝ ሸርተት ያለችበት ሁኔታ ከሩታ ስር ማለት ነው። ያ ነገሯ ነው እንጂ አናደደኝ። እኔ ወንድሟን ለምን ደገፈች አይደለም። የእናቷ ልጅ ነው፣ ወንድሟ ነው፣ ስጋዋ ነው። ህመሙ ያማታል። ይሄን በደንብ አውቃለሁ። ግን የሆነ ምክንያት ፈልጎ ጫፍ ላይ እንደቆመ ሰው ስለነበረችብኝ በአንድ ሸርተት ስትል ወደ ወንድሟ ስለገረመችኝ ነው በዚህ አጋጣሚ ማለት ነውና ኤፍሬም ደግሞ ያው እኔ ታላቅ ነሽ አከብርሻለሁ፣ እንደ ታላቅነት ይወድሻለሁ እህታችን። ግን ደግሞ አንቺ ብዙ ላይፍ አሳልፈሻል፣ ከኛ በብዙ ነገር ትበልጫለሽ። ግን እንዴት ወንድማችን እንደዚህ አይነት ታሪክ ውስጥ ገባ ገና የተወለደው ሕፃን ልጅ እንኳን 1 ዓመት ሲሞላው እንዴት ዝም ብለሽ ታያለሽ ሲላት ነበረና እውነት ነው። እኔም ይሄን የኤፍሬምን ሀሳብ እደግፋለሁ። አሁን እንዳልኳችሁ የኤፍሬም ሀሳብ ምን መሰላችሁ? የኤፍሬም ሀሳብ ሩታን መደገፍ አይደለም። አሁን ሩታና አብርሽ በሚሰሩት ስራ ያ ሕፃን ልጅ ነው ይሄ ታሪክ ቁጭ ብሎ የሚጠብቀው
አባቴ ምን ያደርግ ነበረ? እናትስ ምን ታደርግ ነበረ? እኔ የስንት ወር ልጆኜ የስንት ዓመት ልጆኜ ነው አባቴ ወደ ሌላ ሴት ሄደው? ገና ሌላም ታሪክ አለ እኮ ልጁ ሳይወለድ አባትነቱን እስከ መጥላት የሚያደርሰው ነገር አለው ልጁ ሲያድግ ማለት ነው። እግዚአብሔር ለዛ አብቀው ያሳድገው። አስባችሁታል? ከእርግዝናው ጀምሮ ቪዲዮዎች አሉ። ዩቱብ ቻናል መቼም ራሳቸው ካላጠፉት የሚጠፋ ነገር አይደለም። ቁጭ ብሎ ለታሪክ የሚጠብቀው ነገር አለ ልጁ ከተረገዘ ጊዜ ጀምሮ ማለት ነው። አሁን የሚያጠፋውን ጥፋት መሰላችሁ? ከእርግዝናው እናቱ ከእርግዝናው ጀምሮ ያሳለፈችውን ታሪክ ሁሉ ይሄ ልጅ ያያል። ያኔ የእውነት የአብርሽን አባትነት የሚቀበል ይመስላችኋል? የምሬን ነው የምላችሁ። አሁን ያለውን ተውት። አክስት ተብዬዋስ እየሰራች ያለችው ነገርም እሷ ራሱ ማለት ነው። እግዚአብሔርን ነው የምላችሁ። እንደ ታሪክ ቁጭ ብሎ ነው የሚጠብቃት የምር። እና እኔ ኤፍሬምን የተረዳውበት መንገድ ምን መሰላችሁ? እሱ ያው ይመስለኛል ያው ለልጁ ለሕፃኑ በማሰብ መሰለኝ እንደዛ መሰለኝ ከእህትዮ ጋር አተካሮ የገጠመበት መንገድ ያ ነው ይመስለኛል። እና ቤተሰቦች ለዛ ነው የኤፍሬምና የቡዜ አስተሳሰብ ተለየብኝ ያልኳችሁ። እሱ ስለተወለደው ልጅ እሷ ደግሞ አሁን ስላለው የወንድሟ ደስታ ነበረ ስትጨነቅና ስትቆጣ አየሁትና አስተሳሰባቸው በጣም ነው የገረመኝ። የእውነት ኤፊ በነገራችን ላይ እኔ ኤፍሬምና ዴቭ በጣም ነው የሚለዩብኝ። እዛ ጋር የሚያዩት ለየት ባለ መልኩ ነው የሚያዩት። ከምሬን ነው የምላችሁ። ከአብርሽና ከሩታ ወጣ ብለው ለዛ ለሕፃኑ ነው እነሱ እይታቸውን ወደ ሕፃኑ ነው ያደረጉት ዴቭና ኤፍሬም ማለት ነው ምርጦችዬና በነገራችን ላይ ቡዜ ያው እኔ ምንድነኛለች እኔ ፍርደ ገምድል አይደለውም ስትል ነበር። እና ቡዜ በነገራችን ላይ ነሽ ከምር ፍርደ ገንደልማ ነሽ በደንብ አድርገሽ እንጂ እዛ ጋር የተወለደው ልጅ አንድ ቀን አስበሽ ስለሱ ስታወሪ ስለሱ ስትጨነቂ ወይም ደግሞ እዛ ጋር የተፈጠረው ልጅ ሕፃን ልጅ ከእናትም ከአባትም ምን አይነት ታሪክ እየተቀመጠላቸው ነው። ይሄ ልጅ ያድጋል ነገ ከነሱ አልፎ ተርፎ እንኳን እኔ ተወቃሽ መሆን የለብኝም እንዳክስት ብለሽ አንድ ቀን ስታወሪ ሰምተንሽ አናቅም። ስለ ልጁ እንኳን የሚመለከትሽን እንኳን ምንም አንድ ቀን ስለ ሉል ስታወራ ሰምታች ታውቃላችሁ? አታውቅም። አሁን ላይ እሷ አንድና አንድ የሚያስጨንቃት የወንድሟ ሰላም ነው፣ የወንድሟ መደሰት ነው። እኔ ኤፊ ምን አለ ያለ ሴት መኖር አይቻልም እንዴ? ደስታን የሚገኘው ከሴት ጋር ብቻ ሲኮን ነው እንዴ እያላን ነበርና ለእሷና ለአብርሽ እንደዛ መሰለኝ። ደስታ ማለት ከሴት ጋር አብሮ መጨፈር፣ ለሴት ልጅ ላይ የተንበረከኩ ቀለበት ጥንቡቅ ማድረግ፣ መላላጥ፣ መሳሳም እዛም ማለት ይመስለኛል። ለእሷና ለወንድሟ ደስታ ማለት ያ ይመስለኛል እንጂ ወንድሟን ያለ ሴት ደስታን ማግኘት እንዲችል ማድረግ ትችላለች። ምክንያቱም እንደ አባት የአባትነት ዋጋውን ለልጁ እየከፈለ ከልጅ በላይ ምን ደስታ የሚሰጥ ነገር አለ? የልጁን ደስታ ሄርሜላ ትተካለታለች እንዴ? በፍጹም አትተካለትም። ልጅ ነው ደስታ ለሁሉም ማለት ነው። የልጅነቱ ቢያቅ ቅርሱ ሀብቱ የምር እሱ ነበር ለሱ ደስታና ያው እንግዲህ ምን ታደርጉታላችሁ ቤተሰቦቼ? የሁለቱ አስተሳሰብ ይለያል። ኤፊ አድንቄዋለሁ በዚህ አጋጣሚ ለልጁ ያሰበበት መንገድና ልጁን ያስቀመጠበትና ነገ ልጁ ታሪኬ የአባቴ ታሪክ ቢል ሲላት ነበረና በጣም ነው የገረመኝና በዚህ አጋጣሚ አንዳንድ ኮሜንቶች አታሽቃብጡ፣ እዛም ልክ እዚህም ልክ እያላችሁ አታሽቃብጡ። ቡዜ አሁን ላይ ለኔ ልኩን አታውቅም። ምክንያቱም አንድ ቀን ሉልን አስገብታ ስታወራ ሰምቻት አላውቅም። ሁሌም ስለ ወንድሟ ነው። ያ ልጅ ስኬት የተገኘ ነው። የወንድሟ ደም አይደለ? የነገ እዛ ልጅ ሕፃን ልጅ አይምሮ አሳስባትም? የወንድሟንም የእሷንም ስራ እያየ ነገ እኮ የልጅ አድጋሉ። ለ6 ወር ልጅ ነው የሚቀር መሰላችሁ እንዴ? እና ለማንኛውም ምርጦችዬ ኤፊ እኔ ሀሳቡ በደንብ ነው የገባኝ። እሷን እንኳን ተዋት፣ የሆነች ጫፍ ፈልጋ ሸርተት ያለች አሁን ላይ የእነሱን ህይወት አትበጥብጥ። የወንድምን ደስታ አስቀድም። ያውም ደግሞ ስጋነታቸውን እየነገረችው ያው ይመስለኛል ባዳ ነው። ወንድምህ ወንድም ነው፣ ስጋ ነው አይነት ነገር ነበረ። እንደዛ አይነት ነገር ይመስለኛል። እና ለማንኛውም ምርጦችዬ እኔ ግን የፊን ሀሳብ ደግፌዋለሁ። እሱ ለልጁ ነው አስተያየቱን ሰፋ አድርጎ ነው ያየው። እንደነሱ በጠባብ እንትን ውስጥ አይደለም ያየው። ወይም ደግሞ ደስታን ሴት ብቻ የምትሰጥ አስመስለው ወንድምና እህት እንደሚጫወቱት ድራማ አይደለም እሱ ያየው። እዛ ጋር ወደዚህ ምድር የመጣውን ንጹህ ጭንቅላት ያለውን ገና ምንም የሚያውቀውን ህፃን ልጅ ነው እያያለው። የእሱና የዴቭ አመለካከት እንደዛ ይመስለኛል። ቡዜና አብርሽ እንኳን ተደፍነዋል። እሷን በወንድሟ ሀሳብ ውስጥ ጭልጥ ብላ ገብታ ጨልማለች። አሁን ምንም ብትሏት የወንድሜን ደስታ ብቻ ነው የምፈልግ ነው የምትላችሁ። በቃ ወንድሜ እንዲከፋብኝ አልፈልግም። አሁን ላይ 100% ከወንድሜ ጎን ነኝ። አሁን በሚሰራው ስራ ትክክል ነው። ወንድሜ እንዲከፋ አልፈልግም። ይሄ ነው እሱ አንድና አንድ ቃሏ ማለት ነው። ይሄ ነው
እንጂ እዛ ጋር ያለው ህጻን ልጅ ምንም አሳስባትም። ለእሷም እኮ ደሟ ነው ስጋዋ ነው። ግን ስለ እሷ አንድ ቀን እና ይመስለኛል ኤፍሬም ስለ ልጁም የተናገረው ነገር ተመችቶኛል። እና ያለው ነገር ይሄ ነው የኔ ምርጦች። ሰላማችሁ ብዛ።